አንተ ስራ ደርሰህ እስክትመጣ ድረስ እንዳይደብረኝ አጎቴ ልጅ ጠርቻለሁ። አረ የቱን? አታውቀውም? አሁን እንደውም እየመጣ ነው። በዛውም ትተዋወቃላችሁ። እሺ ደስ ይለኛል። እንዴ ዴቭ። ወይ ሰላም። እሺ ሰላም ነው? የኔ ፍቅር እንግዲህ ያልኩህ ያጎቴ ልጅ እሱ ነው። በል እንዳይደብርህ፣ የሚያስፈልግ ነገር ካለ ሳትፈራ ጠይቃት። ለኔም ደውልልኝ። አታስብ ጆ፣ እህቴ አይደለች? እሺ በሉ ቻው የኔ ውድ። የኔ ፍቅር ወይ ናፍቀኝ ነበር እኔ ራሱ። ስልክ ረሳው። ቶሎ በስቲ የኔ ቆንጆ፣ ይሄን ጊዜ ስጠብቀው ነበር። እሺ ያጎቴ ልጅ፣ በጣም ነበር የናፈቅሽኝ። በጣም ነበር የናፈቅከኝ የኔ ፍቅር። ይቅርታ ስልክ ረስቼ ነው ረበሽኳችሁ። ባልቆጨኝ ለፍቅርሽ የከፈልኩት ዋጋ ሳስበው አንተ ጆሲ ምን ቀረሽ? ቆይ ስራ ልትሄድ አልነበር? ምን አስመለሰ? አለማፈርሽ ምን አይን አውጣንሽ ባክሽ። ለማንኛውም እዚህ ቤት ስመለስ እንዳላገኝሽ እሺ። የያንጎ ምሳ ግብዣ ቦታ ወሰደኝ። ዛሬ ምሳ በእኛ ነው። ጥቂት ጉዞዎችን በማድረግ ብቻ ምሳ ልንጋብዛችሁ። 5 ጉዞዎችን ከምሳ በፊት ጨርሰዋል። አወካሉ በተመረጡ 3 ሬስቶራንቶች ምሳ በነፃ ይብሉ። ለቡና ሰሚት በሚገኘው ወርቃ ቡናና እንዲሁም ቦሌ በሚገኘው አዶ ኪችን ሄደው የ5 ጉዞ ስክሪንሻት በማሳየት ያሻውትን ምግብ መመገብ ይችላሉ። ምንም ቅድመ ሁኔታ የለውም። በየቀኑ የምታረጉት የጠንካራ ስራ ምስጋናችን። ቆንጆ ምሳ፣ ቆንጆ ቡና፣ ዳጎስ ያለ ገቢ በያንጎ።